ዛሬ ብዙዎች ስለሚያውቁት ነገር ግን ጥቂቶች ብቻ ስለሚጠቀሙት ኃይል የማጋራችሁ ይሆናል። የማይታየው ኃይል። ይህ ኃይል ሕይወታችንን ሙሉ በሙሉ መቆጣጠር ወደምንፈልገው አቅጣጫ የማምራት ችሎታ አለው። ልብ ብላችሁኝ አድምጡኝ። ብዙዎቻችን የውጭው ዓለም በሕይወታችን ላይ ተጽዕኖ እንዳለው እናምናለን። ሁኔታዎች፣ ሰዎች፣ እድል እነዚህ ሁሉ ሕይወታችንን እንደሚወስኑ እናስባለን። ነገር ግን እውነቱ ከዚያ የተለየ ነው። እውነተኛው ኃይል ከውስጣችን ነው። እኛ ራሳችን ሕይወታችንን የመቆጣጠር ችሎታ አለን። ለራስህ ጊዜ ስጥና ይህን ቪዲዮ ተመልከት። አስደናቂ ለውጥ በሕይወትህ ለማምጣት የምታስብ ከሆነ ይህ የማይታየው ኃይል ምንድን ነው? እንዴት ይሰራል? እንዴትስ ልንጠቀምበት እንችላለን? የመጀመሪያው ቁልፍ የአስተሳሰብ ኃይል ነው። አእምሯችንን በምንመግበው ነገር ላይ ጥንቃቄ ማድረግ አለብን። አዎንታዊ ሐሳቦችን መምረጥ፣ አሉታዊ ሐሳቦችን መተው አለብን። ሁለተኛው ቁልፍ የስሜት ቁጥጥር ነው። ስሜታችንን መቆጣጠር ከቻልን ሕይወታችንን መቆጣጠር እንችላለን። ስሜቶች እንደ ማዕበል ናቸው፣ ሲመጡና ሲሄዱ። እኛ ግን ጽኑ ሆነን መቆየት አለብን። ስሜትን ተቀበል፣ ነገር ግን እሱ እንዲቆጣጠር አትፍቀድ። ስሜትን መቆጣጠር ማለት ውስጣዊ ሰላምን መጠበቅ ማለት ነው። ስሜቶቻችንን መቆጣጠር እንችላለን ወይ? ስሜቶቻችንን እንዴት እንቆጣጠር? እንዳንቆጣጠረው የሚያደርጉ ነገሮች ምንድናቸው የሚለውን በቀጣይ ቪዲዮ እንመለከታለን። ሶስተኛው ቁልፍ የዓላማ ግልጽነት። ምን እንደምትፈልግ ካላወቅ እንዴት ልታገኘው ትችላለህ? ግቦችን ጻፍ፣ እነሱን ለማሳካት እቅድ አውጣ። ግቦችን በምታሳካ ቁጥር በራስ መተማመን ይጨምራል። አራተኛው ቁልፍ የትኩረት ኃይል። በምታደርገው ነገር ላይ ሙሉ በሙሉ አተኩር። ትኩረትህን በአንድ ነገር ላይ ማድረግ ከቻል ውጤቱ አስደናቂ ይሆናል። ትኩረትህን የሚከፋፍሉ ነገሮችን አስወግዱ፣ ምክንያቱም ትኩረታችሁን የሚስቡ ብዙ ነገሮች ስላሉ። አምስተኛውና የመጨረሻው ቁልፍ የድርጊት ኃይል ነው። እውቀት ብቻውን በቂ አይደለም። እርምጃ መውሰድ አለብህ። ህልሞችህን ወደ እውነት ለመቀየር እርምጃ ውሰድ። እርምጃ መውሰድ ማለት ፍርሃትን ማሸነፍ ማለት ነው። ለስኬት አንድ እርምጃ ቀደም ብለሃል ማለት ነው። እነዚህን 5 ቁልፎች የማይታየውን ኃይል ተጠቅመን ሕይወታችንን እንድንቆጣጠር ይረዱናል። እነዚህን ቁልፎች በሕይወትህ ውስጥ ተግብር እና አስደናቂ ለውጥ ተመልከት። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር ማድረግ እንዳይረሳ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ትቅደም።